ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ አላችሁ? ዛሬ እስቲ ውስጥ ሊያጸዳም ነው ሊያስተካክልም ነው። ከዚህ በኋላ ምናልባት አላህ ሰጥቶኝ ላይሆን ይችላል። ስለዚህ የጁስ መፍጫ እንግዲህ 4 ሰዓት ማታ 4 ሰዓት በኋላ ይሰራል። ማታ 4 ሰዓት በኋላ ብዙ ባይችልም ከሲሱ ይችላል። ኃይል ይፈልጋል። ይሄ የበሩት ጋር ነው። ደግሞ የቡና ናት። ቡና ከ4 ሰዓት በኋላ ሲሆን ትፈጫለች። ካልሆነ አትችልም። ቀን ምንም አትችልም። ብርም አገኘ አስቀምጬ ረስቼ ነው። አንቺ ዞር ባይ ወይ ነኝ ያስቀመጥኩት እንጂ 55 ብር አግኝቻለሁ። ኩባያ ውስጥ ያደረኩት እኔ ነኝ። እኔ አውቄ እኮ ነው ያደረኩት። ይቀመጥ ይከንጨቅ ካንጎለ ወለ እንደዚህ አይነት መግረፊያ ወይም ጭልፍ እንደዚህ አይነት ጭልፎችን ይዤ ወደ ሀገር ገባለሁ ብዬ 3 ቀን ፈልገናል። እኔና ሴትዮ አገኘን። ግን የወርቅ ጭልፎች ይባላልና በሷ ቤት አይቼ ነው የሴትዮዋን ቤት አይቼ 3 ቀን ፈለገን። እሷም ፈልጋ ነው ፈልገን 4ኛው ቀን አገኘን። እና ገዛን።
አንቺ ዞር በይ። ወደ እኔ እየገፋሽ ነው። ዞር በይ። ሌላ ምንድን ነው መኳ ይዛችሁ ከመጣችሁ ይጠቅማል እና እየተጠቀመን ነው። ቀን አትችይም ማታ ነው በጣም አንደኛ ማታ ነው ይዤ የመጣሁት። ሰፈራችን ጠድቤን ያስገባነው ግን ብዙም አይችልም፣ ግን ከ4 ሰዓት በኋላ ሲሆን በደንብ ይችላል። ቆይ እስኪ ዞር በይ ዞር በይ። ይሄን ድስት ይዛችሁ የመጣችሁ ሳቁ ግድ የለም። ዛሬ ሳቁ ካመጣችሁ ከዚህ ትንሽ ይዛችሁ ነው። ይሄ 15 ሊትር ነው። 15 ሊትር ምን ይሰራል? በነገራችን ላይ ሴትዮዋ ናት የገዛችኝ፣ እኔ አይደለሁም። ግዢኝ ብዬ ብር ሰጠውና በራሴ ብር ብላ ትልቁን አመጣች። እንኳን እኔ ያልኩት ሳይሆን ትልቁን ለአሚና አድርሷት። የምትገዛው ከሆነ እሷ ቡታ ጋር ስላላት ለአሚና ኮሜዲያ አድርሷት። ይሄን ለሷ ሰጣት። ለምን ለሳ ጋዝ አላት፣ እኔ ጋዝ የለኝም። ተስፋ አልቆርጥም፣ ሊገዛ ይችላል። ወላሂ እገዛለሁ ኢንሻአላህ፣ በአላህ ይዝነት እገዛለሁ። ግን ለሷ ስላላት እሷ ብትጠቀም አሪፍ ነው። ቆርጣችሁ ፈታችሁ አድርሷት።